አይ ዮሴፍ አባተ እባላለሁ። በዛሬው ዕለት የምንማረው በጃቫ ውስጥ ኮሌክሽንስ የሚባሉ ክላሶች አሉ። ልክ እንደ አሬ ዴታ ስትራክቸር አይነት ሆነው ግን ፈንክሽናሊቲያቸው ከአሬ እጅግ በጣም የሰፋ ነው። ከነዚህ ውስጥ አንዱ አሬ ሊስት ነው። ይህን አሬ ሊስት በዛሬው ዕለት እንጠቀመዋለን። ከዚህ በፊት የሰራነው ፕሮግራም አለ። ያንን ፕሮግራም ነው ሜንሊ ሞዲፋይ የምናደርገው። ፕሮግራሙ ግሪድቡክ ኦኦ የሚል ፕሮግራም ነው። እሱን ቴስት የምናደርግበት ደግሞ ጂቢ ፕሮግራም የሚል ክላስ ሰርተን ቴስት አድርገናል። እዚህ ላይ አንድ የምናየው ነገር አለ። እሱም የምንቀይረው ኢምፕሊሜንቴሽናችን ፓርት ነው። የሚጠቀመው ዩዘር ደግሞ ይሄ ነው። ይህን ዩዘር አንነካውም። ዩዘሩ ሳያውቅ እኛ ኢምፕሊሜንቴሽናችንን በመቀየር ስራውን ግን ያለማቋረጥ በትክክል እንዲሰራ ማድረግ ይቻላል። ይህን በማድረጋችን ይህንን ክላስ የሚሰራው ሰው ማለት ነው ኢምፕሊሜንቴሽን ፓርቱ የሚሰራው ሰው እንደ አስፈላጊነቱ ኢምፕሩቭ ማድረግ ይችላል ወይም ኢንሃንስ ማድረግ ይችላል። ተጠቃሚው ግን ኢንተርፌሱ ኮንሲስተንት እስከሆነ ድረስ ኢንተርፌሱ ማለት የሚጠራቸው ሜቶዶች ስም ሲግኔቸራቸው እስካልተቀየረ ድረስ ዩዘሩ ምንም መቀየር አያስፈልገውም። ስለዚህ ሶፍትዌር የሚሰሩ ሰዎች በየጊዜው ሶፍትዌራቸውን ኢምፕሩቭ ያደርጋሉ። ያንን ሶፍትዌር የሚጠቀሙ ደግሞ ሌሎች ሶፍትዌሮች ደግሞ መቀየር ማያስፈልጋቸው ከሆነ የሁለቱም ልዩነት በትክክል ተጠብቋል ማለት ነው። ስለዚህ ይህንን ነው እንደ ኤግዛምፕል የምናየው ዛሬ። ካስታወሳችሁ ይሄ ኢንተርናሊ ዳታውን የሚያስቀምጠው ግሬድ ስም የሚል አሬ ውስጥ ነው። ሰን አሬ ናው እዚህ ውስጥ ሲንግል ኤሌመንት የምናስቀምጥበት አድ ግሬድ የሚል አለ። ሲንግል ኤሌመንት ሪሙቭ የምናደርግበት ዲሊት ግሬድ የሚል ሜተድ አለ። ምን ያህል ረጅም እንደሆነ ይሁት። ፕሪንት ግሬድስ የሚል አለ። ኤሌመንቶቹን ጀስት ፕሪንት ማድረግ ነው። አቨሬጅ ግሬድ አቨሬጁን ፋይንድ የሚያደርግ ነው። እና ሌተር ግሬድ አለ። ከዚህ ውስጥ በአብዛኛው ምንቀይራቸውን አብረን እንመለከታለን። ቀይሩ የተባልነው ስንቀይር መቀየር አለብን ፓርቶች ደግሞ አብረን እያየን እንሄዳለን። የመጀመሪያው ጥያቄ change the field in the gradebook or program from an array to an array list ይላል። array ነበረ ይሄ is a double array. Now we're going to change it to an array list. ይህን በማድረጋችን ማስተካከል ያለብን ነገር አለ። እሱም array list የሚገኘው ጃቫ util array list ውስጥ ነው። ይህንን ክላስ ለመጠቀም array listን ኢምፖርት ማድረግ አለብን። የሚገኘው እዚህ ፓኬጅ ውስጥ ነው። ምክንያቱም ባይ ዲፎልት ጃቫ ፕሮግራማችን java.lang የሚለው ፓኬጅ ነው ኢምፖርት የሚደረግልን። ይሄ util ውስጥ ያለው አይደረግም። ስለዚህ ኤክስፕሊሲትሊ መናገር አለብን። ኢምፖርት አደረግን። then አንዳንድ ነገሮች ሞዲፋይ ማድረግ አለብን። accordingly ይህንን array list በማድረጋችን now we have to rewrite all the methods to use array list instead of the array. Make sure you should use an iterator for all iterations through the array list. እዚህ ጋር እንመጣለን። now ለውጣችን ከዚህ ይጀምራል። now grades is equal to new ብለን not a double array but array list. አውቶማቲካሊ ይሄን የምንፈጥርበት ጊዜ empty የሆነ ወይንም ዜሮ ሌንግዝ ያለው ምንም ኮንተንት የሌለው አሬ ኦብጀክት ይፈጠራል። then add grade ላይ እዚህ ግሬድስ በሚለው ውስጥ ነው ይሄንን ኤሌመንት የምንጨምረው። grades dot add grade. okay ይህን ጥቂት ኤክስፕሌን ለማድረግ እመልሳለሁ እዚህ ጋር።
Eclipse እንከፍታለሁ then I'll show you few things እዚህ ላይ ልሞክር new collections okay. So show you few elements here IntelliSense ለመጠቀም ስለፈለኩ ነው now I'm going to use an array list therefore I have to import java util.arraylist okay now array list new array list now l dot ብለን add በምንልበት ጊዜ add ብለን ብዙ ኤሌመንቶች ሁለት overload ሜቶዶች አሉ አንደኛው add ነው it uses an object okay it uses an object now look here now there is something called auto boxing የሚባል principle አለ እሱም አምስት ኦብጀክት አይደለም ግን automatically ኦብጀክት ይሆናል እንዴት ነው የሚሆነው ይሄንን ይወስድና ኦኬ ወደ ኦብጀክት ነት ማሳደግ ይቻላል ለምን everything in java is inherits from the class object so object የሚባለው class inherits ለሚያደርግ አምስትን automatically it changes to a kind of integer object 5 አድርጎት ይቀይራል ስለዚህ automatically የአውቶ ቦክሲንግ ይሰራል ነገር ግን በመናነብበት ጊዜ ቴክ ኬር ማድረግ ያለበት ነገር አለ እሱን ኤግዛምፕል ስንሰራ እናያለን ስለዚህ ይሄንን ሜተድ ነው የተጠቀምነው so grades dot add grade see how simple it is okay similarly delete እናድርግ ለማድረግ let's go back to Eclipse l dot remove ይልና ኦብጀክታችን ሪሙቭ ማድረግ እንችላለን ሁለተኛውን ኤሌመንት ማየት እንችላለን የአውቶ ቦክሲንግ መስራት ይችላል remove 5 ብንል so we're going to use that method now what does it return return የሚያደርጉን ካስተዋላችሁ it is a boolean it's a boolean so we just simply say just remove this ይሄን ሁሉ መጻፍ አያስፈልገንም return grades dot remove grade print grades ጋር እንመጣለን ለጊዜው ይሄንን ቴስት ለማድረግ ተወሰኑ ነገሮችን ልቀንስና ኮምፓይል እናድርግ first okay let me remove this one print grades የሚያተመው እንዴት እንደሆነ እኔ so this is what it does yes comment out እናድርጋቸውና let's compile before we continue because each ነገር I have to explain okay so let's compile now ls java c gb program java okay okay you can see the problem so let me also comment this thing out okay Java gradebook Java 31 is where
31 is here. Okay, so let's just return 0. Java C. Okay. So Java GB B program. All right. So እስካሁን የሰራ ነው ልክ መሆኑን ለማየት ያህል ነው። now notice array list ላይ አድ ማድረግ እና ሪሙቭ ማድረግ እጅግ በጣም ቀላል፣ ነገር ግን ፕሪንት ለማድረግ little bit different ነው። እና ባጭሩ እንደዚህ እንዲሆን ነው የምፈልገው። so grades እንዲያለ then ኤሌመንቱን እንዲጽፍ ነው። okay now array list collectionአችን is a little bit handling ይፈልጋል than array collectionዎችን ከመጠቀማችን በፊት ማለት ውስጡ ያለውን ኤሌመንት ኤግዛክት ኦብጀክቱን ከመጠቀማችን በፊት we need to have a list of the objects first. so ይህን ለማድረግ we have a class called iterator. ይህን ለማግኘት ኮሌክሽናችንን ወስድና iterator የሚል ሜተድ አለ። እሱን ሜተድ እንጠራለን። then we get an iterator object. so as long as grade iter has next object, we read the element. now ኤሌመንታችን ስናነብ we have to be a bit careful because በአውቶ ቦክሲንግ መሰረት a grade ኦብጀክት እየሆነ የሚገባው so double primitive data type double ሳይሆን object data type double እየሆነ የሚቀመጠው። ስለዚህ ተጠንቅቀን ነው የምናወጣው። so grade now then everything is an object, so we have to cast it into double. so grade iter dot next. now because next የሚለው ሜተድ የኢተሬተሩ it returns an object capital O ማለት ነው። እሱን ካስት አደረግን into a double object capital D. okay then እኛ ግን የምንፈልገው primitive data type grade ነው double ነው primitive data type double ነው። ስለዚህ ይሄንን እናደርጋለን ከውስጡ በዚህኛው ሜተድ አንድ ሜተድ አለው እሱ ሜተድ ተጠቅመን ከውስጡ ያንን double primitive data type ማውጣት አለብን። so how do you do that? system.out.printf ቀደም የጻፍነው መጠቀም እንችላለን። so grade we need to use some equals 0 grade percent d percent f slash n I comma then look here grade dot double value. this method return a primitive. this method double value returns the primitive double of grade object which is capital double. then him colon we have to increase also I++. okay so more or less looks fine. let's compile it first. okay class iterator location gradebook iterator. let me check something if you allow me. okay so it's correct if you remember. ፕሮግራማችን ይሄ ነው ነበረ እና ውስጡ የነበሩ ሶስት ኤሌመንቶች ናቸው። አቨሬጃችን ትክክል አልተሰራም። ለምን? አቨሬጅን ስንጠራው አቨሬጅ የሚሰራው ፓርት it was commented out remember. okay it returns 0 so it returns 0. ኤሌመንታችን 45 እና አጥፋ ያልነው can we see the code because delete አድርግ ያልነው 45 ስለነበረ then successfully delete አድርጎልናል። okay ስለዚህ print ስናደርግ the only thing that's a bit that looks a bit complicated is we have to first use
an iterator object in order to iterate through the collection object. So collection objecታችን grids ነው. It's an array list. ከሱ ውስጥ iterator objecታችን ለማግኘት we call the method iterator on the collection, then we get an iterator object. ይሄኛው ለሉፕ ኮንትሮላችን ነው እንጠቀመው while loop ውስጥ. Then as long as the iterator has next object እስካለን ድረስ ይሄ ሉፕ ይሰራል. Then we take the next object. እዚህ ጋር አንድ ነገር አለ. next object ያንን ኦብጀክት ሪተርን ማድረግ ብቻም ሳይሆን ፖይንተሩን ልበለው ወይንም ሬፈረንሱን to the next object ያደርጋል. ስለዚህ ሁሉ ጊዜ ካነበበ በኋላ ያንን ኤሌመንት ያነበበውን ኤሌመንት ሪሙቭ ያደርጋል. ሪሙቭ ስለሚያደርግ የቅድሙን ያነበብነውን ኔክስት ሜተድ ያነበቡን አይመልስልንም. ስለዚህ ሁሉ ጊዜ shift ያደረገ ወይ move remove ያደረገ ነው የሚሄደው ማለት ነው. The other thing we learn is ሁሉ ጊዜ next የሚለው ሜተድ ሪተርን የሚያደርገው it is an object data type ነው, capital O. እሱን ካስት ማድረግ አለብን to capital double. ለምን ወደ capital double ካስት ማድረግ አስፈልገን? አውቶ ቦክሲንግ አለ. ይሄ ግሬድ ሲገባ እዚህ ውስጥ add የሚለው ሜተድ ሁሉን ነገር capital O object አድርጎ የሚያስገባቸው. ስለዚህ we have to cast it into a double object. Then it will be easier now double objecትን double value and primitive value ማውጣት እጅግ በጣም ቀላል ነው. ስለዚህ grade down double value ብለን አነበብን ማለት ነው. so ወደሚቀጥለው እንሂድ. now ተመሳሳይ ነገር ነው የምንሰራው. ለመደመርም we have to iterate through this. okay iterator እንጠቀምና እንደምር. ስለዚህ ይሄንን value ውሰደው ተመሳሳይነት ስላለው ነው. double sum ያስፈልገናል. then in copy ያደረግን ኢተሬተሩን ወሰድን i0 ወሰድን. then here ምን ሰራው ምንድነው print ሳይሆን የምናደርገው ምንድነው የምናደርገው? okay definitely I've guessed right. sum plus equals grade dot double value ማለት ነው. then return አንድ ኤሌመንት አንድ ስላለን dot size. so it is not length. በኮሌክሽኖች we use size የሚለው ሜተድ ነው የምንጠቀመው. so return sum divided by grades dot size. okay so hopefully this is correct. compile እናድርገው. right then run እናድርገው. just perfect. so our average is done correctly. so it is 78. later gridaችንን ለመጠቀም I just simply comment this one out because now average የሚሰራው ሜተድ available ስለሆነ. okay java c java program and then you got c. so this part is done ማለት ነው. ቅድም አልሰራም ነበር አሁን you got c የሚለው ሰርቷል ማለት ነው. ብዙ ነገር የተወሰነ ነገሮች hopefully ተምረናል. ደግሜ ስትሬስ ማድረግ የምፈልገው ነገር ምንድነው? ተጠቃሚው ክላይንታችን የዚህ ክላይንት ማለት ነው የግሬድ ቡክ ኦ ክላይንታችን ጂቢ ፕሮግራም ነው. አንድም ነገር አልለወጥንበትም. look internal implementationችን ተቀይሯል. ፊት አሬ ነበር አሁን አሬ ሊስት ኮሌክሽን ውስጥ ያለውን ኮዶች በሙሉ ቀይረናል kind of. ነገር ግን ያልቀየርነው ነገር አለ. እሱ ምንድነው? ሲግኔቸራችን አልተቀየረ. ሲግኔቸራችን ካልተቀየረ ክላይንት ፕሮግራማችን ምንም መነካት አያስፈልገው. ሪተርን የሚያደርገው ዴታ ታይፕ ስሙ የሚወስደው ፓራሜትር ካልተቀየረ then everything goes well ማለት ነው. ስለዚህ ነው ፓች ወይንም ደግሞ የሶፍትዌሮች እየተሻሻሉ ሲመጡ እሱ የሚጠቀሙ ክላይንቶች መነካት ማያስፈልጋቸው ማለት ነው. ስለዚህ improved የሆነ ሶፍትዌሮችን at the back መጠቀም የምንችለው because of this simple principle. ኢንተርፌሳችን እና ኢምፕሊሜንቴሽናችን consistently ምንጠቀም ከሆነ ማለት ነው. so የዛሬው
በጣም መሰረታዊ ነገር ነው የሚያሳያችሁ። ይህንን ፕራክቲስ ለሌሎችም ክላስ ዲዛይን ስታደርጉ ስትጠቀሙ ይህንን እያስተዋላችሁ ቢሆን ጥሩ ነው ብዬ አስባለሁ። ለዛሬ በቃናል። አመሰግናለሁ።